ይሄንን የሳቸውን ክስተት እስከሚነግሩበት ድረስ በትዳር ህይወት 20 ዓመት ኖሩ። 20 ዓመት ሲኖር ይላሉ ለጓደኛቸው ሲናገሩ አንድም ቀን አስቀይማኝ አታውቅም አሉ። 20 ዓመት ነው ያልኩት። እኛ እኮ በ20 ቀን 20 ችግር ይመጣል አይደል? እኛ ጋር በ20 ደቂቃ 20 ችግር ሊመጣ ይችላል። አላህ ይጠብቀናል። 20 ዓመት ኑረናል። አንድ ቀንም መጥፎ ተናግራኝ አታውቅም፣ መጥፎ ተናግሪያት አላውቅም ብለው ምስክር ቃልነታቸውን ሰጥቷል። ተመልከቺ፣ አንቺ በዚህ ደረጃ ባልሽ መሰከረልሽ ማለት ያኔ አንቺ በቃ ጀነት በእጅሽ ነው ያለው ማለት ነው። ግልጽ አለ። ምክንያቱም ነብዩ አለይሂ ሰላቱ ወሰላም የጀነት መግቢያ ሰበብን ወላጆችን እንዳደረጉ ሁሉ የጀነት መግቢያ ሰበብን ደግሞ ለሚስቶች ባልን አድርገዋል። እኛ ነብዩ አለይሂ ሰላቱ ወሰላም አንዲት ሰሃቢያ ሴት ሰሃቢያ ወደ ረሱል አለይሂ ሰላቱ ወሰላም መጣች። አንተ የአላህ መልእክተኛ ሆይ ባሌ እኮ ያስቸግረኛል፣ ባሌ እኮ እንዲያረጋኛል እንዲህ ብላ ስሞታ ልታቀርብ ስትጀምር ረሱል ተወቀፊ አሏት። ቁሚ ቆይ አሏት። እዚህ ጋር አስተዊ፣ ምንም አይነት ንግግር ከመናገርሽ በፊት አንድ ነገር ወቂ። እሱ ምንድነው? ባልሽ ወይ ጀነትሽ ነው ወይ ጀሃነምሽ ነው አሏት። ከታዘዝሽው ጀነት ትገቢያለሽ፣ ካስቀየምሽው ጀሃነም ትወርጃለሽ አሏት ነብዩ አለይሂ ሰላቱ ወሰላም። የዚህ ሰዓት እሷ ምን አለች? አፉ በሉኝ አንተ የአላህ መልእክተኛ ሆይ የተናገርኩትንም እንደ ሚስጥር አድርጋችሁ ያዙልኝ ብላ ተመልሳ ሄደች። የባሏን ሐቅ መጠበቅ ጀመረች። ባልሽ ጀነትሽ ነው ወይም ጀሃነምሽ ነው። ይሄ ማለት በሱ ምክንያት ጀነት ልትገቢ ትችያለሽ፣ በሱ ምክንያት ጀሃነም ልትገቢ ትችያለሽ። ስታስደስችው የሚለውን ስትሰሚ፣ የሚያስቀይመውን የሚያስቆጣውን ነገር ስትርቂ ስትንከባከቢው የጀነትሽ መንገድ ይሆናል።